በአብዛኛው በእርግዝና ጊዜ የማዘወትራቸው ምግቦች እነዚህን ይመስላሉ። ለቁርስ እንቁላል፣ አቮካዶ፣ ፍሩት እና አትክልት ወይም ደግሞ ሰርዲን እንደዚሁ ከተገኘው ፍሩት ጋር ቺዝም ወይም ደግሞ ተርኪ ሳንድዊች በአቮካዶ እና አትክልት። የኢትዮጵያ ምግብ ሲያምረኝ ፍርፍር ከሰራው እንቁላል ወይም ስጋ እንዲኖረው ሞክራለሁ። ምሳና ራትም እንደዚሁ ፕሮቲን እና አትክልት እንዲኖረው ነው። ስለዚህ የበሬ ስጋ ስቴክም፣ የተፈጨ ስጋም፣ የበግ ደግሞ ጎድንም ሊሆን ይችላል። ያበሻ ለማድረግ ከፈለኩ ልቀቅለው እችላለሁ። ከጎኑ አትክልት እንዲኖረው አረጋለሁ። ከዛ ሳልመን ኦር ሰርዲን። የኢትዮጵያ ምግብ የምወደው ሽሮ ነው። ከጎኑ ስጋ እንዲኖረው ሞክራለሁ። ወይም ደግሞ ዶሮ እንደዚህ እንደ ስጋ ወጥ እሰራለሁ እና አትክልት ወይም ሰላጣ ካለው በቂ ነው። ይሄን ይመስላል።